የፋኖ ሰራዊት የውጊያ ብልጫ ተወስዶበት ከፍተኛ ሰብአዊና ወታደራዊ ኪሳራ ያስተናገደው የብልጽግና ኃይል የድሮን ጥቃት ፈጸመ። ከሰሞኑ ሰፊ ቀጠናዎችን የሸፈነ ውጊያ እየተደረገ ባለው ወሎ ጋሸና ግንባር በዛሬው ዕለት ትምህርት ቤት ላይ የድሮን ጥቃት ተፈጽሟል። ከአብይ አህመድ አገዛዝ ሰራዊት ጋር እየተደረገ ያለው የግንባር ተጋድሎ በአራቱም አቅጣጫዎች ተጠናክሮ ቀጥሏል። አገዛዙ በአማራ ሕዝብ ላይ የከፈተው ጦርነት ዛሬም ተጠናክሮ የቀጠለ ሲሆን በፋኖ ሰራዊት በኩል ታላላቅ ድሎች እየተመዘገቡና በርካታ ቀጠናዎች ከጠላት ነጻ እየወጡ እንደሚገኙ የፋኖ ወታደራዊ ምንጮቻችን ለጥቁር አንበሳ ሚዲያ ተናግረዋል። በጎጃም ቀጠናዎች በቀጠለው የማጥቃት ዘመቻ የዛምበራ ብርጌድ ፋኖዎች የጠላትን ኃይል ሙትና ቁስለኛ ማድረጋቸው ታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ዛምበራ ብርጌድ መስከረም 28 2018 ዓ.ም ከቀኑ 10 ሰዓት ላይ ደጀን ወረዳ ጎብዬ ከተማ በመግባት የጠላትን ኃይል ሙትና ቁስለኛ ስለማድረጉ ለማወቅ ተችሏል። ኤርትራ ከህወሓት ጋር በመሆን ልትወጋኝ እየተዘጋጀች ነው ሲል የአብይ አህመድ አገዛዝ የከሰሳት ኤርትራ ክሱን ወታደራዊ ጸባጫሪነት ስትል ውድቅ አደረገች። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ መስከረም 29 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በፋኖ ሰራዊት የውጊያ ብልጫ ተወስዶበት ከፍተኛ ሰብአዊና ወታደራዊ ኪሳራ ያጋጠመው የብልጽግና ኃይል የድሮን ጥቃት ፈጸመ። ከሰሞኑ ሰፊ ቀጠናዎችን የሸፈነ ውጊያ እየተደረገ በሚገኘው ወሎ ጋሸና ግንባር በዛሬው ዕለት ትምህርት ቤት ላይ የድሮን ጥቃት ተፈጽሟል። ጋሸና ጉፋፋና ትምህርት ቤት ላይ በተከታታይ 2 ጊዜ የድሮን ጥቃት የተፈጸመ ሲሆን በጥቃቱ አንድ ንጹሃን አርሶ አደር ሕይወቱ ማለፉ ቢታወቅም ይህ ዜና እስከተጠናከረበት ጊዜ ድረስ የደረሰውን ጉዳት በዝርዝር ለማወቅ አልተቻለም። ከባድ ሽንፈት ያጋጠመው በቀጠናው እግረኛ ሰራዊቱ የተመታበት የጠላት ኃይል ሰሞኑን ተከታታይነት ያለው የድሮን ጥቃት እየፈጸመ ይገኛል። ከአብይ አህመድ አገዛዝ ሰራዊት ጋር እየተደረገ ያለው የግንባር ተጋድሎ በአራቱም አቅጣጫዎች ተጠናክሮ ቀጥሏል። አገዛዙ በአማራ ሕዝብ ላይ የከፈተው ጦርነት ዛሬም ተጠናክሮ የቀጠለ ሲሆን በፋኖ ሰራዊት በኩል ታላላቅ ድሎች እየተመዘገቡ በርካታ ቀጠናዎች ከጠላት ነጻ እየወጡ እንደሚገኙ የፋኖ ወታደራዊ ምንጮቻችን ለጥቁር አንበሳ ሚዲያ በመካናይዝድ የታጀበውን የአገዛዝ ጦር እየተፋለመ የሚገኘው የፋኖ ሰራዊት በአሁኑ ሰዓት የቡድን መሳሪያዎችን ሳይቀር ከጠላት በመረከብ የውጊያ የበላይነቱን አስጠብቆ ቀጥሏል። ከባድ መሳሪያዎችን በህዝብ ላይ በመተኮስ ጸረ አማራነቱን ያረጋገጠው የፋሽስቱ አብይ አህመድ ሰራዊት በአውደ ውጊያ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ ይገኛል። ይህ ኃይል በግንባር የሚደርስበትን ሽንፈት ባልታጠቀው የአማራ ህዝብና ተቋማትን በማውደም የበቀል ጥሙን እየተወጣ እንደሚገኝ ይታወቃል። በዚህ የግንባር ተጋድሎ በሸዋ ጠቅላይ ግዛት የራምቦ ክፍለ ጦር በሸዋሮቢት ከተማ በ103ኛ አየር ወለድ ክፍለ ጦር ላይ የተሳካ የከተማ ውስጥ ኦፕሬሽን ማድረጉ ተሰምቷል። ከሰሞኑ በበርካታ የሸዋ ቀጠናዎች የተጀመረው የተናበበ አውደ ውጊያ ተጠናክሮ የቀጠለ ሲሆን ዛሬ መስከረም 29 ቀን 2018 ዓ.ም ከሌሊቱ 10 ሰዓት ጀምሮ የአጼ አምደ ጽዮን ኮር አካል የሆነው ራምቦ ክፍለ ጦር በርካታ ምሽጎችን በመስበር በሸዋሮቢት ከተማ ልዩ የከተማ ውስጥ ኦፕሬሽን ማድረጉን የክፍለ ጦሩ የህዝብ ግንኙነት ኃላፊ አስታውቋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት የአጼ አምደ ጽዮን ኮር በአርበኛ ስንታየሁ ማሞ ስም የተሰየመው ራምቦ ክፍለ ጦር በአገዛዙ 103ኛ አየር ወለድ ክፍለ ጦር ላይ በሁለት አቅጣጫዎች በመግባት ከሌሊቱ 10 ሰዓት ላይ ከፍተኛ የተቀናጀ ጥቃት ፈጽሟል። ፋኖቹ በሁለት አቅጣጫዎች ወደ ከተማዋ ዘልቀው በመግባት በእምቦሬ ተራራና መርዬ በተባለ አካባቢ የጠላት ካምፕ ድረስ ዘልቀው በመግባት ክፍለ ጦሩ በወሰደው ድንገተኛ መብረቃዊ ጥቃት በምሽግ ላይ የነበረው በርካታ ያገዛዙ ወራሪ ሰራዊት በርካታ ኃይሉ የተደመሰሰ ሲሆን ከሞት የተረፈው እግሬ አውጭኝ ሸሽቷል ነው የተባለው። የክፍለ ጦሩ ቀኞች ከሻለቃዎች ጋር ባደረጉት ከፍተኛ መናበብ በቀይ ቦኔት ለባሽ የ103ኛ አየር ወለድ ኮማንዶና በጠላት ጥምር ጦር ላይ ከፍተኛ ጉዳት ማድረሳቸው ተረጋግጧል። በተደረገው ከባድ ውጊያ የፋኖን ብትር መመከት ያልቻለው የሚሊሻ ኃይል ቁስለኛውንና አስከሬኑን ሳያነሳ ጥሎ የሸሸ ሲሆን የነፍስ ወከፍ መሳሪያዎችና
ወታደራዊ አልባሳት እንዲሁም በርካታ ሰነዶችን ጥሎ ሸሽቷል። በመሆኑም በተደረገው ለአስጨራሽ ውጊያ በተገኘው መታወቂያ መሰረት ከፍተኛ ማዕረግ ያላቸው የመከላከያ አመራሮች በራምቦ ክፍለ ጦር አባላት መደምሰሳቸው ተረጋግጧል። በተካሄደው ውጊያ በርካታ የሚሊሻ አባላት ከነሙሉ ትጥቃቸው ሲማረኩ፣ ከፊሎቹ ደግሞ በገዛ ፈቃዳቸው እጅ ሰጥተዋል ተብሏል። በጎጃም ቀጠናዎች በቀጠለ የማጥቃት ዘመቻ የዛምበራ ብርጌድ ፋኖዎች የጠላትን ኃይል ሙትና ቁስለኛ አድርገውታል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ዛምበራ ብርጌድ መስከረም 28 2018 ዓ.ም ከቀኑ 10 ሰዓት ላይ ደጀን ወረዳ ጎብያ ከተማ በመግባት የጠላትን ኃይል ሙትና ቁስለኛ ስለማድረጋቸው ለማወቅ ተችሏል። በደጀን ወረዳ ጎብያ ከተማ ከምሽቱ 1 ሰዓት ተኩል ድረስ በቆየው አውደ ውጊያ በአገዛዙ አረመኔ ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ መድረሱ ታውቋል። በዛምበራ ብርጌድ ፋኖች የተመታው የአገዛዙ ሰራዊት ዙ 23 ወደ ንጹሃን መንደሮች ሲያስወነጭፍ ስለማደሩም ተጠቁሟል። ጎጃም ሰፊ ቀጠናዎችን በሸፈነው አውደ ውጊያ የብልጽግና ወታደራዊ አመራሮችን ጨምሮ በጠላት ሰራዊት ላይ ከፍተኛ ኪሳራ እየደረሰ ይገኛል። በየቀጠናዎቹ ግዳጅ የተቀበሉት የፋኖ ኃይሎች ከገጠር እስከ ከተሞች ዘልቀው በመግባት በአገዛዙ ምሽግ ላይ ጥቃት ማድረሳቸውን ቀጥለዋል። በተያያዘ ዜና የጠላት ኃይል ከባህር ዳር ወደ ጎንደር በመጓዝ ላይ እያለ ሀድኖ ጋርዶ በተባለ ቦታ ላይ በጠበቀው የደፈጣ ጥቃት ከፍተኛ ኪሳራ አስተናግዷል። በትናንትናው ዕለት ከባህር ዳር የተነሳ ሎጂስቲክ የጫነ የጠላት ጦር ወደ ጎንደር ማቅናቱን መዘገባችን ይታወሳል። ጠላት መንቀሳቀሱን ተከትሎ መረጃው የደረሰውና ገዢ ቦታዎችን በመያዝ ደፈጣ የጣለው የፋኖ ኃይል አንድ ኦራል ሙሉ የጠላትን ኃይል ሙሉ ለሙሉ ከጥቅም ውጭ ማድረጉ ታውቋል። ሀድኖ ጋርኖ በተባለ ቦታ ከጥቃት የተረፈው የጠላት ኃይል ከማክሰኝት በቅርብ ርቀት ከምትገኘው ፈረንጅ ውሃ ከተባለች ቦታ ሰፍሮ እንደሚገኝም ተመላክቷል። ወደ ሌሎች መረጃዎች ስናልፍ ኤርትራ ከህወሓት ጋር በመሆን ለተወጋኝ እየተዘጋጀች ነው ሲል የአብይ አህመድ አገዛዝ የከሰሳት ኤርትራ ክሱን ወታደራዊ ጸባጫሪነት ስትል ውድቅ አደረገች። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ የጸባጫሪነት የተካነበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስትር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዝ በላከው ደብዳቤ አስመራ ጽንፈኛ ካለው የህወሓት አንጃ ጋር ኢትዮጵያን ለመውጋት እየተዘጋጀች ነው ሲል ከሰዋል። ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የፈረሙት ይህ ደብዳቤ የፌዴራል መንግስት ወታደሮች ከአማጽያን ጋር በሚዋጉበት በአማራ ክልል ሁለቱ አካላት የታጠቁ ቡድኖችን ይደግፋሉ፣ ያንቀሳቅሳሉ፣ ይመራሉ ሲል ወቅሰዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።